አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አከም ጅርተን ነገ ጅርተኒ የዩቲዩብ ተከታታዮቼ ሆርዶፍቶን ዩቲዩብ ኪያ በገ ነገ ጅራተኒ በገ ነገ ሃንካረ ዩቲዩብ ቻናል ኪያ ነገ ሃን ዱፍተን ሲኒን ጀዳ har'a kun akka argaa jirtanitti keekii hojjechuu deema duraan dursee happy friday isiniin jedha jumaa mubaarak እንዴት ናችሁ ሰላም ናችሁ ወይ ሁሉ ሰላም ዛሬ በቡና ለቡና ብዬ ኬክ እየሰራሁኝ ነው እንደምታዩ ዛሬ ደግሞ ፍራይዴ ነውና እስቲ አብረን እንስራ እንዴት ነው የምሰራው ኬኩን ይሄው እንደምታዩት ሙጅር አድርጌ ነው የምሰራውና ሁሉንም አንድ ላይ ቀላቅዬ ነው የምሰራው ሁሉም የተለያየ መንገድ ይሰራል እኔ በተለያየ መንገድ እሰራለሁ ግን ዛሬ ደግሞ በዚህኛው መንገድ ልሰራ ነው ያሰብኩት አብዛኛው እንደዚህ ሰራ ደግሞ ኬኩ በጣም አሪፍ ነው የሚሆንልኝና ስፔሻሊ እንቁላል ኬክ ለመስራት ስናስብ እንቁላል ውጪ ብናስቀምጥ አሪፍ ነው የሚመረጥ ነው ምክንያቱም ቅዝቃዜ ስለሆነ ስለሚቀዘቅዝ ከፍሪጅ ውስጥ እንደወጣ ስትሬት ወይ ስናደርግ ኬኩ አያምርልንምና እኔ እንደዚህ ነው መሰራው ይሄው እንደምታዩ ሁሉንም ነገር ቀላቅዬዋለኝ ቤኪንጉንም ቫኒላ ሱካር ሁሉንም ነገር ለኬክ የሚያስፈልገውን በብዛት አድርጌበታለሁኝ እንዲቅልቅል አድርጌው ቀላቅዬዋለሁ ልላችሁ ፈልጋለሁኝና ከዛ በኋላ ምንድነው ያረኩኝ ይሄንን ቅቤ ትንሽ ሞቅ ነው ያደረኩት ሞቅ የሚያቃጥል ሳይሆን ትንሽ በማይክሮዌቭ አሞኩትና በላይ ነው የጨመርኩበት ምክንያቱም እዚህ ሀገር የሚቀዘቅዝ ሀገር ስለሆነ ኬኩም ደግሞ ንፍትፍት እንዲልልኝ ስለፈለኩኝ እንደዛ አርጌ ነው እንትን ያደረኩኝ ከላይ የጨመርኩበት ኬኩን መጨረሻ ላይ ደግሞ ምንድነው ያረኩኝ ጨው ነው የጨመርኩበት እና አሁን ደግሞ ይሄው እንደምታዩት ቅቤ ከስር ባትራይን ቀባሁትና እና ባትራይ ላይ ቀብቼ ከዛ እንትኑን ጨመርኩበት እዚህ ጋር ደግሞ አካው የተረፈው ምንድነው ያረኩኝ ካካዋን የቀየጥኩበት ለአይነትም እንዲሆንልኝ እንዲያምርልኝም ስለፈለኩኝ ይሄው እንደዚህ ብጥብጥ አርጌ ጨመርኩበት እዚህ ጋር ቪዲዮውን ሲጨምር ሁሉንም ሲጨምር እየቀረስኩኝ መስሎኝ ነበር ለካ ቪዲዮውን አልቀረስኩኝም የተራረፈው ነው እንደዚህ ያደረኩት ይሄው ይሄንን የመሰለ ኬክ ይወጣልኛል ብዬ እየገመትኩት ነውና እስከ መጨረሻው እዩኝ በተረፈ ደግሞ ዩቲዩብን ሰብስክራይብ ሼርም ላይክም አድርጉ ሞር ቆንጆ አርጌ እንድሰራ ይረዳኛልና ለዛሬው ጥሩ ባይሆንም ለነገ ደግሞ ጥሩ የሚሆነው ሰፖርት ስንደራረግ ነው ደግሞ ሐሳብ አስተያየት ሲኖር ደግሞ የበለጠ ይረዳናልም ሰፖርትም ያደርገናል እና ይሄው ይሄን የመሰለ ኬክ ሆኖልኛል በ180 ዲግሪ ነበር ያደረኩት ኦቨን ውስጥ ነው የከተትኩትና ከዛ በኋላ ሲወጣልኝ ይሄንን የመሰለው እስቲ ዩት